አብርሽና ሩታን እናገኛቸዋለን ጠርቻቸዋለሁ አሁን ያለሁት ሆቴል ላይ ነው እና አንድ በጣም የምትወዳቸው አድናቂያቸው ከአሜሪካ እስኪ ዛሬ ለአብርሽና ለሩታ ሰርፕራይዝ አርጊልኝ ምሳ ጋብዣቸው ብለኝ ተገኝቻለሁኝ እንግዲህ ለሩታ አበባ ይዤላታለሁኝ ሚሰጣት ደግሞ አብርሽ ነው ምክንያቱም ቀይ አበባ ለሴት ልጅ አይሰጥም ፒንክ ነበር እኔ በሰጣት ፒንክ ነበር ግን በጣም ደስ ስላለኝ በፍቅራቸው ደግሞ በጣም ደስተኛ ስለሆንኩኝ በኔ ስለማያምርብኝ አብርሽ እንዲሰጣት ላደርግ ነው ዛሬ እንግዲህ ዛሬ በጣም ደስ ብሎኛል አንደኛ ነገር እነሱም ሊሄዱ ነው ወደ ዱባይ ሊሄዱ ነውና ያው በጣም ደስ ብሎኛል ሰርጋቸውን ማየት በጣም የሚያጓጓ ብዙዎቻችን የሰርጋቸውን ያጓጓቸዋል አይደል እንደ ቤተሰብ በጣም የሚያጓጓ ነገር ነውና በጣም እኔ ጓጉቻለሁ በዛው ሽኝትም በሉት ያው እንዳጋጣሚ ሆኖ ሽኝትም ሊሄዱ ነውና ሽኝትም በሉት እና በጣም ደስ ብሎኛል አበባ በጣም ያምራል ለሩታ ደግሞ ከዚህ በላይ ትልቁን ሁላ ባሰራዳ ደስ ይለኝ ነበር ግን እኔ ይዞ ለመምጣት አልችልም ያቀተኛል በጣም ትልቅ አበባ ነው በጣም ደስ የሚል አበባ ነው አብርሽዬ ለሩታዬ ቆመ አጥተ እንድትጣት ነው ፈልገው ሩታ አበባ ተወዳለች ሲሉ ሰምቻለሁ ዋው አሜዚንግ ነው ወደርሽ በጣም ያምራል እዩት ገና አልተነዳምና አንቡጥ ነው እንኳን ደስ አላችሁ ያልሽን እህታችን ከልብ እናመሰግናለን እንኳን አብሮ ደስ አለን ብለናል እግዚአብሔር ያክብርልን በጣም እናመሰግናለን ኬካችን ብንቆርሰው ይለኛል ሰላም ውድ ቤተሰቦቼ እንዴት ናችሁ እኔ እግዚአብሔር ይመስገን ደህና ነኝ እንግዲህ ዛሬ በአዲስ ነገር መጥቼላችኋለሁ እና ደግሞ ጸጉሬ ነው ራሴ ነው የሰራሁት ወላካሎ ሄሎ ቴንክ ዩ ሰላም አንቺ ታሻሻ አንቺ ታሻሻው አንቺ ታሻሻ ይኸዳ አንቺ ታሻሻ ለተፈራሽ ኢክራም ብላ ነው የምትጠራሽ ልጅሽ በስምሽ አዎ እናሽን የሸምቡታ ያያለ የዲታሪ ተፈራሽ በልጅሽ ነው እንደዚህ አይነት አጸያፊ ስድቦችን የሚያሰድብሽ ያው ሀውዬ ይሄ ሰው አይደለም እና በጣም ከአቅሜ በላይ ስለሆነ እሱ መጥቶ ይጠየቅልኝ እኮ 7 አመት አስበሽዋል 7 አመት የለፋውበት ነው ትቸለት የወጣሁት ግን አሁንም ብር ታላክሽ ነው እሱ ብር ስላልተላከለት ብቻ ነው እንደዚህ ሊያደርግ የቻለው በልጅ ያሰድበኛል በቃ ሰላምን ነው የሚነሳይ ማለት ነው እንደዚህ አይነት አጸያፊ ስድብ የሸርሙጣ ልጅ ያህያ ልጅ የዲቃላ ልጅ ምናምን እንድትል ያደርጋታል የስንት አመቷ ነው ልጅሽ እሱን ስትሳድብ በ4 አመት ከ5 ወር አካባቢ ነው የ4 አመት ከ5 ወር ልጅ ንጹህ ጭንቅላት ሲያቆሽሽ ግን አያችሁ ስድብ እያስተማረ እናትሽን እንደዚህ በእያለ ልጁን የገዛ ልጁ እኮ ናት ለሱ ምንድነው እየፈለጉት ያሉት ከሙሽሪቷ ውስጥ ምንድነው የጠፋው ኢንኪ ልጃማ ራቡ ያ ከቢር አልታኒ እንዱ ቦርሳ ምን ደባ ምንድነው እየተፈለገ ያለው ምን ጠፍቶ ነው ኢንኪ በሰላም ግቡ ሂዱ አሉ አንተ እኮ ነው አንተ አሁን ነው አሉ አባት አሰላም አለይኩም ወንድ ማን ነው ሰላም እኔ ነው
እንጂ የሆነ ሰው የጠራ ይመስለኝ ነው። እኔ እንጃ ለበቃ ስማ ያምሻል ያማን ከሳሮን ከሚስቴ ጋር ተለያየን። ምክንያቱም በድንገት ጥላኝ ሄዳለች። በአሁን ሰዓት ከሌላ ወንድ ጋር መሆኗን ብዙ ሰዎች አሳውቀውኛል። ፍቅሬን ጥላኝ ሄዳለች። የኔ ቆንጆ እንዴት ነሽ? ደህና ደህና ባይዘው ጌታን ስላወቅሽ በጣም በቃ አላ ላንቺ ያለኝ ቦታ በጣም ይለያል። I love you ጋይሶች እሷን እኔ በማድረግ በጣም ደስተኛ ነኝ። አይናፋር ነኝ እኔ ግን በጣም ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ ክብሩ ይስፋ የእናትና የልጁ። እንግዲህ በቀነኒ አዱኛ ጉዳይ ሁላችንም የቻልነውን እያደረግን ነው። እንግዲህ መንግስት ምን እንደፈለገ አላውቅም። ነገሩን ዝም ብሎ እየጎተተ ይገኛል። እኛ አንረሳ። እኔ አልፋታም፣ ነግራችኋለሁ። ማልፋታበት ምክንያት የንጹህ ደም ስለሆነ ነው። ሌላ ችግር የለብኝም። ብዙ ንጹሃኖች ኢትዮጵያ ላይ ፍርድ ሳያገኙ ታዋቂ ሰዎች የፈለጉትን ነገር እያደረጉ የሚያመልጡበት መንገዶች ተመቻችተዋል። ኢትዮጵያ ላይ ከቨር ይደረግላቸዋል። የሚዲያ ከቨር አላቸው፣ ምን አላቸው። ሚዲያዎችም ይሄን ነገር በደንብ አላወጡትም። ለምን ሚዲያ ያላወጣበት ምክንያት ጥያቄ ውስጥ የሚገባ ነው። ማንም ሚዲያ ላይ አልተነገረም። በዚች ልጅ ጉዳይ እንደዛ ቃል በቃል እየተነገረ እኔ የተናገርኩት ረከቦት ላይ የነበረ ምንጣፍ ደም በደም መሆኑ እየታወቀ የኦሮሚያ ኮሚሽነር ምን ያለ መግፋት መግደል አይደለም ብሎ ቃል በቃል ሲናገር እየሰማችሁ የበፊት ሪሌሽንሽፑ አቢዩዚቭ እንደሆነ እየታወቀ ስንት ጊዜ ሽጉጥ እየተኮሰ እየደነፋ እየሰከረ ሲደበድብ እንደነበር ሴቶችን እየታወቀ ቤት ውስጥ ያለው ዶክመንት የተኮሰበት ቤቱ ኪችኑ የተቦደሰበት በጥይት እየታወቀ የበለዘ ፊቷን እያያችሁ ያበጠ ከንፈሯን እያያችሁ ሙሉ መረጃ ከ13 በላይ መረጃ እያለው ፖሊስ አሁንም እያጣራው ነው እያለ ዝም ብሎ ለማረሳሳት ይፈልጋል። ለምንድን ነው ቀጥታ ፍርድ የማይሰጠው? ይሄ ዶክመንቶቹ ፊንገር ፕሪንቱ እያለ የእጁ አሻራ እያለ ሁሉ ነገር እያለ በዚህ ሰውዬ ላይ ለመፍረድ ለምንድን ነው ያልተፈለገው? አሁንም ሌላ 12 ቀን ተሰጥቷል። የዋስ መብቱ ይጠበቅ። ማንኛውም ጠበቃ የሚጠይቀው ጥያቄ ነው። ከጠበቃው ምንም አይነት ችግር የለብንም። አንድ ሰው ጠበቃ ቀጥሮ ማንኛውም ሰው ማንኛውም ወንጀለኛ ጠበቃው ይከራከርለታል። ይሄ የምናውቀው ነገር ነው። ግን የዚች ልጅ ፍርድ ለሌሎችም ሴት ፍትህ ሊመጣ ስለሚችል ይሄ ታዋቂ የሚባሉ ቆሻሾች ሴትን አቢዩዝ የሚያደርጉ የሚያጭበረብሩ፣ የሚዘርፉ፣ ሽጉጥ ይዘው ያዙ ይልቀቁኝ የሚሉትን ልክ የሚያስገባ ስለሚሆን ይሄ ነገር መደረግ አለበት። ይሆናል። ሴቶችን መድፈር ይብቃ። ሴቶችን መደብደብ ይብቃ። ሴቶችን ማሰቃየት ይብቃ። ይህን ነገር አሜሪካን ሀገር ማድረግ ይቻላል። ይህን ነገር አውሮፓ ማድረግ ይቻላል? አይቻልም። ኢትዮጵያ ላይ ማድረግ የሚቻለው የማን አለብኝነት እና ታዋቂ ከሆንኩ ማንም ቼን አለኝ ተብሎ ስለሚታሰብ ነው። ስለዚህ አሁንም ለምንድን ነው ቀጠሮ የምታበዙት? ለምንድን ነው የምትጎትቱት? እኛ ዝም እንድንል አንልም። ይህን ነገር እስከ መጨረሻው በማስረጃ በተደገፈ ነገር እስከታየ የቀነኒን ደም ዝም አንልም። አባቷም አደራ ብለውናል፣ እናቷም አደራ ብለውናል። በተለይ በዚህ አጋጣሚ የኦሮሞ ወንድምናቶች ሌሎቻችሁም እኔ አግዛለሁ። ለቤተሰቦቻቸው ገንዘብ ይዋጣላቸው። ለቤተሰቦቻቸው አቅም የላቸውም። ትልልቅ ሰዎች ናቸው። ስራ ያላቸው አይመስለኝም። እና እውነት የኦሮሞ ወንድምናቶች እኚህን አባትና እናት ማገዝ የምትችሉ እንባቸውን ማበስ የምትችሉት ገንዘብ ጎፈንድሚ ያዋተን እነሱን ብናደረግ ነው። እኔ አልፈልግም። በእኔ ቤት አይደረግም። እኔ ከገንዘብ ጋር ግንኙነት አልወድም። ግን ሌላ ቤት አድርጉና መተን እናግዛችሁ። የነዚህን አባትና እናት ኢትዮጵያውያን ወንድምና እህቶቼ እባካችሁ እርዱን። የልጃችን ደም ብለዋል። የልጃችን ፍትህ ታገኝ ብለዋል። እኛ ግን ማድረግ የምንችለው ምንድን ነው? እነዚህን ሰዎች በአቅም ብናግዛቸው ጥሩ ነው ብዬ አስባለሁ። ኢትዮጵያዊ ናቸው። ኢትዮጵያዊ የኦሮሞ እንቁ ናቸው። እናትና አባቷ በጨዋ ያሳደጓት ቤተሰብ ናቸው። በጨዋ ስለዚህ ጥብቅና እንቆማለን።
ሰላማችሁ ብዝት ይበልልኝ። ከቀነኒ ጎን ለፍትህ የቆማችሁ በሙሉ እጅግ አድርጌ አመሰግናለሁ። ቤታችሁ በበረከት ይሙላ። እንደዚህ አይነት ክፉ ነገር በዘራችሁ አይድረስ። ስለዚህ ይሄን ነገር በደንብ ተከታትለን እናመጣለን። 12 ቀን እያለ የሚያጃጅለው ፖሊስ በጣም ነው ማዝነው። ኢትዮጵያ ላይ ፍትህ እንደሌለ በዚህ እያየን ነውና በጣም አሳፋሪ ነገር ነው። እጅግ ያሳዝናል። አመሰግናለሁ። ራቼ በጣም ብዙ ሰው አዝኖብሃል። በማን ምክንያት? ነፍሷን ይማርና በእህታችን በቀነኒ ምክንያት። በግሌ በዚህ በሶሻል ሚዲያው ማለትም በቲክቶክ ላይ በመልካም ነገር ፈምሰዋል ብዬ ከማምናቸው ጥቂት ግለሰቦችና ከማከብራቸው ጥቂት ግለሰቦች መካከል አንተ አንዱ ነህ። ይህንን አስቀድሜ መናገር ፈልጋለሁ። ነገር ግን ነፍሷን ይማርና ከእህታችን ከቀነኒ ሞት ጋር በተገናኘ ራቼ አንተ ላይ ካዘኑ በጣም ብዙ ወዳጆች መካከል አንዱ እኔ ነኝ። በምን ምክንያት ካልክ በደንብ አዳምጠኝ። ነፍሷን ይማርና ከእህታችን ከቀነኒ ሞት ጋር በተገናኘ ቀነኒን በብሔሯ ማያቋት፣ ቀነኒን በሃይማኖቷ ማያቋት፣ ጀስት በሰዋዊነት ብዙ ኢትዮጵያውያን ፍትህ ብለው ለዚች ልጅ ጠይቀዋል። ከዚህ አንጻር አንተን የታዘብን በሁለት ዋና ዋና ምክንያቶች ነው። የመጀመሪያው እንደ አንድ የኦሮሞ ቲክታከር፣ ሁለት በዋነኝነት ደግሞ ከቀነኒ ጋር ትቀራረባለህ። አብረ በልተሃል፣ አብረ ብዙ ነገር አሳልፈሃል፣ በጣም ትተዋወቃላችሁ እና እንዴት በዚህ ልክ የምትቀርባት የምታቃት አብረ የበላ አብረ የጠጣት ጓደኛ ኦር የምታቃት ቀነኒ በዚህ መንገድ በጣም በሚያሳዝን ሁኔታ ህይወቷ አልፎ ጭራሽ ማያቋት ኢትዮጵያውያን ማለት ነው በዘርም በሃይማኖት የማይገናኟት በሰባዊነት አዝነው ፍትህ እየጠየቁላት እንዴት አንተ አንድ ቪዲዮ በራሴ የቲክቶክ ፕላትፎርም ላይ ወጥተህ ፍትህ ብለህ አንድ ቪዲዮ ለዚች ለእህት በግፍ ለተገደለችው አብረ በልታል አብረ ጠጥታል ለሷ እንዴት ፍትህ ብለህ አንድ ቪዲዮ መስራት ከበደ ነው? እናከብራለን፣ እንወዳለን። ግን ይሄን ጥያቄ እንጠይቃለን። የብሔር ጉዳይ ነው እንኳን እንዳንል ልጅቱ እኮ ኦሮሞ ነች። እንደነዚህ አይነት ፎቶዎች እንኳን ወጥተው እንዴት ነው ያላዘናችሁላት? እንዴት ነው ቢያንስ ፍትህ ያልጠየቃችሁላት? ስለዚህ ትልቅ ስህተት ነው የሰራው። ዝም አትበል። ውጣና ለእህት ቢያንስ እኮ ፍትህ እንኳን ለማለት ብትፈራ የተሰማን ሐዘን ግለጽላት። አብረ በልታል አብረ ጠጥታል አያምጣውና በተቃራኒ ቢሆን ኖሮ አንተ በሷ ቦታ እሷ ባንተ ቦታ ብትሆኑ እንድች ብለ እንዳትጠራጠር እቺ ልጅ ላንተ ወጣ ድምጽ እንደምትጮህልህ ማለት ነው። ስለዚህ እዚህ ጋር ሳምበዲ ይቀየመኛል አይቀየመኝም ሳይሆን እዚህ ጋር ወጣት የሆነች ተስፋ ያላት ለዛውም ከሞተች በኋላ የወጡ አንዳንድ ፎቶዎችን ስንመለከት በዚህ ልክ ተሰቃይታ የሞተች አንድ ምስኪን ነፍሳለች። ፈጣሪን አይተ ድምጹ ናት ነው። በጣም ስለማከብር ነው ይሄን ጥያቄ የምጠይቀ። ወተ ለዚች ለምስኪኗ እህት ፍትህ ጠይቅ። ይሄን ቪዲዮ ለሱ ሜንሽን ሼር ያደረጋችሁ አድርሱለት። በመጨረሻም ግን ከእህታችን ከቀነኒ ሞት ጋር በተገናኘ አንድ ጀግና ኦሮሞ አይቻለሁ። በሱ ቪዲዮ ሰናበታችኋለሁ። አመሰግናለሁ። ተመልከቱት። ይሄ ኦሮሞ እንትና ኦሮሞ አማራ ኖ this is about women, this is about men, this is about humanity, this is about justice. They have nothing to do with ኦሮሞ። ከኦሮሞ ጋር ምንም ነገር የሚያመጣ ነገር የለውም። ይሄ this have nothing to do with ኦሮሞ። የኦሮሞ ስም ኦሮሞ always መጥፎ ያመጣውን እናወጣዋለን። we don't hide our dirty። የኛን ቆሻሻ አንደብቅም፣ እናወራለን። ሐቅ ነው፣ ሐቅ ነው። የኦሮሞ ሴት ናት። ለማን ነው የምደብቀው? Who am I hiding for? Who am I for? Come on. ሴት ናት እና come on, she's my wife. She can be my wife. ለኔ ልጅ ወርማ የፊቸርስ የልጅ ፊቸርስ ሚስቴስ ልጆችስ እህቴስ what are you guys talking about? ሐቁን ለምን አናወራም? ይሄ ስለ ኦሮሞ አይደለም። ይሄ ስለ እውነት ነው። ይሄ ስለ እውነት ነው። ይሄ ስለ what is እኔ ጥያቄ አለኝ ለወንዶች አንድ ጥያቄ ብቻ አለ። የኦሮሞ ወንዶች ጥያቄ አለኝ አንድ ጥያቄ ብቻ። ኦሮሞ ወንድ መሆኑ እኮ ለሴቶች እኮ ቦዲጋርድ እና ሴፍ ጋርድ እንድትሆን እንጂ እንድትደብቅ አይደለም።